አሚሩል ሙእሚኒን ፊል ሐዲስ ስለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያውሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ላይ። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሃፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሐፊዝ አስዩጢ አሐዱ ሙጀድዲ هذه الامه እሳቸው ምን ይላሉ? هو شيخ الاسلام የእስልምናው ሸኽ እሱ ነው። አልሐፊዝ የሐዲሱ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርቱ እሱ ነው። አልሙጅተሂድ የኢጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለሙ ዙሃድ ዱንያን የተውት ዛሂዶች ዓለም ምልክት ነበር ኢብኑ ተይሚያ ይላል። ዛሃቢ የእሳቸው ደረሳ ስለ ዒልሙ ሲናገሩ ወላህ በአላህ ይሁንብኝ ይላል ብምል መቃመል ኢብራሂምና ሩክን ከዓባ ጥግ ቁሜ እኔ ኢብኑ ተይሚያ አይነት ሰው እንዳላየው ኢብኑ ተይሚያ ራሱ የራሱ አይነት ሰው አይቶ እንደማያውቅ ብምል ለማ ኩንቱ ሐኒፈን ወንጀለኛ አይደለሁም ይላል ኢብኑ ተይሚያ አልሐራኒ። ይህ ታላቅ ሰው፣ ይህ የለውጥ ቀንዲል፣ ይህ የነቢዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድ ነው። ዕልሙ ብቻ አልነበረም ሰውን ያስደመመው። ኢብኑ ተይሚያ አቢድና ዛኪር ነበር። አሁን የእሱ ተከታይ ነን የምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር። ኢብኑ ተይሚያ ዚክር ነው ሙሉ ቀኑን የሚያጠፋው። ኢብኑል ቀይም ዋብል ሰይብ ሚል መጽሐፉ ላይ ስለሱ ያወሳል። አንዴ ይላል ሱብሒ ሰግዶ ቁጭ አለ ኢብኑ ተይሚያ ዚክር ያዘ። መጣው አልጨረሰም፣ ተመለስኩ አልጨረሰም። ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አይ። ከዛም هذه غدوتي ይሄ እኮ የሩሄ ምግብ ነው አለ። ኢለማ ተገዳ ሰቀጠት ቁዋይ ኃይሌ ይወድቃል እኮ ይሄን ካልበላው አለ። ዚክር ይወድ ነበር። ሱብሒ ሰግዶ ዚክር ነው የሚያሳልፈው። ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና ያደረገ ወደ ሰማይ አላህን ያወራ ይመለሳል ይላል። ሱብሃነከ ወቢሐምድክ። ኢብኑ ተይሚያ በዚክሩ ነው የሚታወቀው። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈው ተጠየቀ። እንዴት ነው ይህን ችሎታ ያገኘው አሉ። አንድ ጥያቄ መለስ ፈወላህ ማ ረፈዕቱ ቀለመን ወላ ወضዕቱ ኢላ ሰበሕቱ ላህ ስብሓነሁ ወተዓላ። እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢሕ ያረኩ ቢሆን እንጂ አለ። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ። የግርማ ሞገሱ ዛኪር ነበር፣ ዓቢድ ነበር። ህዝቡ በዒባዳው በዒልሙ አጋነነው፣ አላቁት። ሸይኹል እስላም ብለው ሰየሙት። ሲያዳንቁት ግን አይወድም ነበር። እኔ ለአላህ ተናናሽ ተራባሪያው ነኝ ይል ነበር። ኢብኑል ቀይም ምን ይላል? እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር። አነ ላ ሸይ እኔ ምንም አይደለሁም ይላቸዋል። ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም፣ ምንም ያረኩት አስተዋጽኦ የለም። ለምን የምታደንቁ? ፈወላሂ ማዚልቱ ጀድዲ እስላሚ እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ፣ አታዳንቁኝ ይላል። ግጥም ይገጥማል። አነ ልሙከዲ ወብን ልሙከዲ ሀከዛ ካነ አቢ ወጀዲ። ሰባራይ ደካማ ልጅ ደካማ አያቶች ደካማ ከአላህ ፈላጊዎች ነን ይል ነበር። ሙፍተቂር ነበር ወደ አላህ። የሰውን ጭብጨባ አይፈልግም። ዓላማው ይሄን ትውልድ መቀስቀስ ነበር። ኢብኑል ቀይም መዳሪጁሁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል። ደብዳቤው ጋር ያይዞ ይችን ግጥም አስቀምጧታል።
أنا الفقير إلى رب البريات እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳው ነኝ أنا المسكين في مجموع حالات እኔ ምስኪኑ ነኝ በሁሉም ሁኔታዬ أنا ظلوم لنفسي وهي ظالمتي نفسي بدياتالو እሷን በድላኛል لا أستطيع لنفسي جلب منفعة ولا عن النفس لدفع المضرات ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ነበር ብንቴ ሙፍተቂር በዚህ ነው የሚታወቀው አቅም የለኝም አላህ እርዳኝ የሚል ሰው ያዘው ዒልም የተቅዋ ውጤት ነው ይላሉ አኢማዎች ስለሱ ታሪክ ሲጽፉ አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ ቀቶች ወደሱ ይመጣል ፈትዋ መስጠት አይችልም ወጣለው ይላል ዒልሙን ቢሲለኝ ሲዘጋብ ፈትዋው ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጊዶች አሉ አቧራ የለበሱ የተከፋፈቱ ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል አቧራ ይለብሳል ያ ሙዓልም አደም علمني አንተ አደምን ያስተማርከው አላህ አሳውቀኝ ያ ሙፈሂም ሱለይማን ፈሂምኒ ሱለይማንን ግንዛቤ የሰጠው አላህ አሳውቀኝ ብዬ ለምነዋለሁ ይላል ስመለስ አላህ ከፍቶልኛል ይላል አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል ያንን ዒልም ያዘሰው አላህን 1000 ጊዜ እስትግፋር አረጋል ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል ኢብኑ ተይሚያ ሲራመድ ካየው ዚክር ይያለም ሲመለስ ዚክር ነው ሲተኛ ዚክር ነው በዚህ ላይ ቁርአንን በየ7 ቀኑ ያختማል ከሱብሂ በኋላ ፋቲሃ መደጋገም ይወድ ነበር ጠየቁት ለምንድን ነው አሉት አላህ እኮ 104 መጽሐፍን አውርዷል ሱሑፎችን አውርዷል የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀምጠው ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን አንተ እንገዛለን ባንተ ምን እንታገዛለን አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል እስላም ኢብኑ ተይሚያ ዛሬ እሱ ተከታይ ነን ምን ዚክሩ ጋለን በቀን ስንት እስትግፋር አለን ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ 2-3 ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪራን ሙጃሂድ ነበር ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አቧራ አራገፈ ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመረ ይሄ ትግሉ በዘመኑ የነበሩት መሻይኾቹ ጋር ጥርስ ውስጥ ከተተው ቀደማቸው ሰፋባቸው እነሱ ያጠበቁትን ማግራራት የዘጉትን መክፈት ጀመረ ኢብኑ ተይሚያ የሚታወቀው በገራገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይተከማሉ ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በ3 ፈትቼሻለሁ ቢ መዛሂቦች ሁሉ ምንድነው የሚሉት ፈቷታል በ3 ኢብኑ ተይሚያ አይደለም አለ አንድ ቁጭ ብሎ ከፈታ 10ም ቢላት እንደ አንድ ነው የሚቆጠራል ዓለም ላይ ያለ ቤቱላውን ህይወቱን የጠበቀው በዚህ ፈትዋ ለምሳሌ ጠዋፍ አሁን የኡምራ ሐጅ ዳችኋል የኡምራ ፕሮሰስ አሁን እዛውስ ገብታችሁ 4 ሰዓት ይፈጃል መሃል ላይ ውዶ ልትፈቱ ትችላላችሁ ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አኢማዎች እሱ የነ ኢማሙ አህመድን ቀዳና ውዶ ሸርጥ አይደለም ብትፈታም ጠዋፍን ጨርስ ብሎ ፈትዋ ሰጥ አሁን ዓለም ቢጠቀመው የሱ ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ 3ኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ነው ከባድ ነው አርቆ ማየት የሚችል ኢማም ነበር ኢብኑ ተይሚያ ፈትዋዎቹ ገራገር ነበር አስማኡ ሲፋት ላይ በዘመኑ ጭቅጭቅ ነበር በአላህ ባህሪያትና ስሞች ላይ ገሩም መንገድ ከኢማሙ አህመድ ጽቦ አሻዒራዎቹ ጋር ተጋጠመ የሱ አቋም ቀላል ግልጽ አረገው አላህ አለኝን ያለውን ሲፈት እናጸድቃለን እንዴት ስንባል ليس كمثله شيء وهو السميع البصير ወጠመድ ምሳያ የለው ሲፋውን እንዳለ ታጸድቃል እንዴት ስትባል ኢማሙ ማሊክ እንዳል والكيف مجهول በዚህ አጀንዳው ማውራት ቢድዓ ነው ولا اراك الا صاحب بدعه እንዳል ገሩም መንገድ ይዞ ኢብኑ ተይሚያ መጣ እንጂ 7 ሲፋት ታጸድቃለ 20 ጽድቅ
ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አድርገውታል። አረብ ሀገር ያለች ስለዚህ አጀንዳ ነው የምታወራው። ቡኻሪና ሙስሊምን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለ። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር። ታዲያ ይሄ ጉዞው ጠላትን ወለደበት። ይሁዳዎች ተጣሉት፣ ነሷራዎች ተጣሉት፣ ሺዓዎች ተጣሉት፣ ራፊዳዎች ተጣሉት። ታምናላችሁ? ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል። ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል። ይሄ ሰው ጂሃድ ላይ ነው ያሳለፈው። ሚስቴ ማግባት እድል አላገኝም። እናቴን ሚስቲ ዳሪኝ ልላት ብዬ ስሄድ አንድ ጉዳይ ገጥመኛል፣ በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው። ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል ኢማም ስዩጢ። ታዲያ ትግል በዛበት፣ ጠላቶቹ ያስፈራሩት ገባ። አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማዛ يفعل اعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ? አነ ጀነቴ ወቡስታኒ ፊ ሶድሪ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ ዝናናለው ወጥቼ፣ ቢያስሩኝ ደግሞ ኸልዋ ይሆንልኛል። 21 ጊዜ አስረውታል ኢብኑ ተይሚያ ረዲየላሁ ተዓላ። የመጨረሻ ፍጻሜው እስር ቤት ውስጥ ነበር። في قلعة دمشق እስር ቤት ላይ ያለ ከተቱት። ሊፈቱት ፍቃደኛ አይደሉም። መጽሐፍ ከለከሉት። ሚያነበውን ሚጽፈውን ቀሙት። የት ይጻፍ? ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር። ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን እያነቃነቁ ያሉት። ከግድግዳው የተነሱ ፈትዋዎቹ ናቸው። እጅ አልሰጥም ባይነት ለዚህ ትውልድ አስተምሮ አለፈ። እስር ቤት ላይ መጨረሻ ቀለሙንም ቀሙት። ምን ያድርግ? መጽሐፍ የለ፣ ጽሁፍ የለ። ቁጭ ብሎ ቁርአን ማክተም ጀመረ። መጨረሻ ይላሉ ሙአሪፎቹ ኢነል ሙተቂን እነዛ አላህን ፈሪዎች ፊ ጀናቲን ወነሐር በጀነትና በወንዞቿ ውስጥ ናቸው። ፊ መቅዓድ ስድቅ ዐንደ መሊክ ሙቅተድር አላህ ዘንድ ናቸው የሚለውን አንቀጽ እንደቀራ ሩሑ ወደ አኸራ ተሻገረች። ኢብኑ ተይሚያ የዚህ ትውልድ ሞዴል፣ የወጣቱ ሞዴል፣ ለዲን የሚሰሩ ሰዎች ሞዴል፣ ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያ አልሐራኒ። ኢብኑ ከሲር ምን ይላል ታሪኩ ላይ? ኢብኑ ተይሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ አያውቅም። የተጣሉት ሁሉ ሊቀብሩት መጡ። ደነገጡ። ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ፊቱን ስናየው ትንሽ ሽበት ብዙ አልነበረው። ሽበት ጣል ጣል አርጎበታል። ማ ተረከ ማለን ገንዘብ አልተወም፣ ወላ ወለደን ልጅም አልነበረውም። ወላኪን ተረከ ኡመተን ተድዑ ለይላል። ግን ትውልድ ትተወደ ዱዓ የሚያደርግለት። በዚህ ዘመን እኔ የማውቃቸው መሻይኾች ውስጥ አንዱ ሐጅ ላይ ሰው አገኘው። ምን ያደረክ ነው? ባለፈው ዓመት ሐጅ አርገ ይላሉ። አዎ በዚህ ዓመት ለኢብኑ ተይሚያ ነው ማረገው። ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍ የማትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት። ትንሽ ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለ። ረዲየላሁ ዐንሁ ወገፈረ ለህ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ነው። ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረውም፣ ይቅር ባይ ነበር። አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር፣ የሚያሳደው፣ ሊያሳስረው፣ ስሙን ሊያጠፋው፣ ሊያስገድለው መጣው። ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው። እገሌ እኮ ሞታል ፈነሐረኒ ተቆጣኛል፣ ፊቱ ተለወጠ። ይሄን ብስራት ብለ ይዘህልኝ ትመጣለህ? እሱ እኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ። ልጆቹን ሳመ።
አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልከው። ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገስታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው መሃል ላይ ከ21 ጽሮቹ በአንዱ ላይ ናስር ብን ቃላዋን ይባላል። ጠራው ኢብኑ ተይሚያ ያለው እነገሌ ሼክ እነገሌ ሻህ አንተን ጠቁሞ አሳስረው ይል አዎ ልበቀልልሃል። ኢብኑ ተይሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል። እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ። ሚቃረን ሰው መስሎት ነው አልተረዳህ። አንዳንዱ ዲን የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን 22 ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብሎ ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ፣ መስሎት ነው ያሰ እንድትታሰር እድል የፈጠረ። ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው ለፈው ለአላህ ነው የታገልከው። ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አነ ላ ኡከፍሩ አሐደን ሚን አህሊ ልቂብላ ይላል። ኢብኑ ተይሚያ ተማሪነን የምንል ሰዎች ይህንስ ነው። ኢብኑ ተይሚያ ካፉ ኩፍር ወጥቶ አያውቅም፣ ተብዲዕ ወጥቶ አያውቅም። እገሌ ሙብተዲዕ ሚል ቃል የለው። ያስተምራል፣ ቢድዓን ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያውቅም። ሐታ የተከራከሩትን ጉላቱል አሻዒራን እንኳን ሚን አህለ ሱና ወልጀማዓ የቆጠራቸው ኢብኑ ተይሚያ ያከፈረው ሰው የለም። ራሱን ዝቅ አድርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናወግዝ ቆየን። አሁን ደግሞ የሱፍያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ። ነገሌ ያረዱት አይበላም፣ ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች። ሙስሊም ሙስሊምን አያከፍርም። መን ሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ ሙስሊም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነሕኑ ነሕኩሙ ቢዛሂር ወላሁ የተወሊ ሰራኢር። የእኛ ዳኝነት በውጭ ነው፣ ውስጥን አንበረብር። ሙስሊም ካፊር ከባድ ነው። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከምል ይላሉ 1000 ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድን ሰው ሙብተዲዕ ማለት። ካፊር ማለት ከባድ ነው። ካልሆነ ኩፍሩ ወደ አንተ ይመለሳል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል። ይሄ ቃል አይውጣል። እኛ ሱፊያ ብናገኝ ተከትለን እንሰግዳለን። ሰለፊያ ይሁን ኢኽዋን ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ይሄ። ኢብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ። አካዱ አጅዝም ይላል፣ እኔ እኮ ልቆርጥ እችላለሁ ይላል። አነል ሐቀል ሙቢን እውነተኛው ሐቅ ያለ ላ የኽሩጁ አን መዛሂብ አልአርበዓ ከአራቱ መዝሃብ እውነቱ አይወጣም ይላል። ከሻፊዒ ብታጣው ከማሊክ ታገኘዋል፣ ማሊክ ብታጣው ከብን ሐንበል ታገኘዋል። ከየት ይወጣል ከዚህ ውጭ? ሐቅ ከአራቱ መዝሃብ አይወጣም ይላል ኢማሙ ኢብኑ ተይሚያ። ሁሉም ተከታትለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩቶ አወጡ። ሻፊዒ ደግሞ ኢማሙ አሕመድን ኮትኩቶ አወጡ። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም ከምንጩ ነው የዘገኑት። ወኩሉን ሚን ረሱሊላሂ ሙልተሚሱ ገርፈን ሚነል ባህሪ አው ረሽፈን ሚነ ዲየሚ እንደሚሉት የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር። አራቱ መዝሃብ የኛም የትውልዱን መመሪያ። ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅራአቶች መመለስ አለበት። የአኢማዎቹ ዕውቀት የፈሰሰው እሱ ውስጥ ነው። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ አቋሙ ገራገር ነበር። ሰዎችን ማክፈር አይወድም። ለኡማው አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል
በብዕሩ በሰይፉ በልሳኑ የታገለ ጀግና። ከኢብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን። አተይሚያ ሴት ነች ብለናል። ሴቶችና የዳዕዋ ሚና ይህ ትልቅ ሰው የሚጣራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በዳዕዋ ልትሳተፉ ልጆቻችሁን በማቅራት ማህበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን። ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ለይሰ ማዕሱም አይሳሳትም ብሎ ሰው ያምናል። ከነብዩ አለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለም። ሐቅን የገጠመባቸው ላይ ፈቢሃ ወኒዕማ ያልገጠመባቸው ማይመስለን ላይ ግለሰብ አይደል። እሱ ራሱ አስተምሮናል። አና አቅዋል العلماء يحتج لها لا يحتج بها إلا የዑለማዎች ንግግር ደሊል ነው የሚፈልጉት እንጂ የነሱ ንግግር መረጃ ይሆን ከየት ነው የዘገኑት ነው የሚታይ። ለዛ ነው ይሄን ትምህርት የወሰዱት ደረሳቸው ኢብኑል ቀይም ምን ይላሉ ስለ ኢብኑ ተይሚያ አንዳንዴ ከኢብኑ ተይሚያ አቋም መውጣት ሲፈልጉ هذا رأي شيخنا ይህ የሼኻችን አቋም ነው እኛ ግን ሌላ መንገድ አይተናል ብለው ያልፋል። ليس عصمة للناس እዛ ዑሰይሚን ኢብኑ ተይሚያን በ11 አቋም ተለይተዋቸዋል። በርካታ ዓሊሞች ግን ሰዋዱል አዕዘም አብዛኛው ወንዙ ግን ኢብኑ ተይሚያ መስመር የነብዩን ሱና ሕያው ያደረገ የነብዩ ወዳጅ አሕመድ ኢብኑ አብዱል ሐሊም ኢብኑ ተይሚያ። ከኢብኑ ተይሚያ ትምህርት ከምንወስደው የዛሬ ትምህርት ማሳረጊያ የምናደርገው አደራችሁ አሁን እኮ እስልምናን የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችሁ ነው፣ ቲክቶክ ላይ። ለምን እኛ ውስጥ ባለ ልዩነት እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሑጀቱል ኢስላም አቡል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል። ህዝቡ ይስገድ ይጹም ይስራ ይለወጥ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው ገና 2 ኪታብ ያልቀራ ቡኻሪ እንደ ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ኢብኑ ማሊክ ኢብኑ ዓቂል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው هل انت اشعري አለ። አሽዓሪ እሱ ያውቃል ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው እሱ። هل انت اشعري ጸጉር አለ ያለው መስሎታል። እኔ አሽዓሪ አይደለሁም። ለምን አለው ጸጉር የለኝም አለ። ሌላኛውን ጠየቀው هل انت ማቱሪዲ ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለሁም አለ። ለምን ሲለው لانني اريد አለ። ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ። አንተ ማትፈልግነህ እንዴ ያለው መስሎት አይ ፈልጋለሁ አለ። ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አይደል። ዓሊሞቹ ፊት ለፊት እናውራ እንወያይ። ህዝቡን ግን ቢዚ አናርገው። በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ። እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ? እንዴት ነህው ይቀራው? ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር ለዲን መታገል በዲን መስመር ላይ መሰዋት ትልቅ ጸጋ። ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያ እንዳገም እናነሳዋለን። ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል። በሰዎች ጋጋታ በስራ አይቆምም፣ ፈንጥቆ ይወጣል የሆነ ጊዜ። ለዛ ነው ኢማሙ ማሊክ መን ካነ ሊላህ አሉ ይባላል። ለአላህ የሆነ ዳመ ወተሰል ይቀጥላል። ወመን ካነ ሊገይሪ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣዐ ወንፈሰል መንገድ ላይ ይቀራል። ለአላህ ኖረ እዚሁ ዛሬ በተከበረው ጁምዓ እናነሳዋለን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد
اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا وبارك حياتنا وألف بين قلوبنا. اللهم أعز الإسلام والمسلمين. اللهم احمي حوزة الدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ألا فأقم الصلاة.